ጅም ምግብ አለው ከ11 ወር በፊት ያዘዝኩት እቃ ደርሶልናል። ከመጣ 1 ወር ነው። ይቅርታ ስለዘገየሁኝ ትንሽ የዴሊቨሪ ላይ ትንሽ ችግር ነበርና ነው። ስለ እቃው እስኪ በደንብ ሪቪው ላድርግላችሁ። እንደምታዩት አመጣጡ በስነ ስርዓት ፓክ ተደርጎ ነው የመጣው። ምንም ፓኬጅ ላይ ምንም ጉዳት አልደረሰበትም። ሙሉ ነገር የተሟላ ነው። ሲመጣም 3.7 ኪሎ ነበረ። ቀረጥ አልከፈልንም። መንግስት ነፃ ነበር ያደረገው። ምንም ቀረጥ አልከፈልንበትም። የሚሰራውም ሃይብሪድ ነው። ያ ማለት በፎርሙላና በእናት ጡት ነው የሚሰራው። በአንድ ፎርሙላ እስከ 4 ቀን ድረስ ማጓዝ ይችላል። እሱ ከባድ ነው። ብዙ ፍጆታን ይጠይቃል። ሌላው ባህሪው ትንሽ ያወዛገባል። አለቀሰ ስትሉት ይስቃል። ሃይብሪዱ ተመችቶኛል። ብራንዱም አያን 2026 ይባላል። እንግዲህ የብራንድ ስሙ እሱ ነው። ምን ቆይ ምንድነው ለገበያ ያቀረብኩት ልጅ አዲስ ጥሬ ዕቃ ነው እና አስቸጋሪ ትንሽ ባህሪ ያለው እያደግ የተሻለ ይሆናል ብለን እናስባለን። እንደምታዩት ሰው ይመስላል። እጅም ምግብ አለው። ሰው ይመስላል ልጅን። አዎ እንግዲህ ቆይ በእናትህ ኮሜንት ላምብላችሁ። እግዚአብሔር አንተ ካዘዝክበት ማዘዝ ይቻላል ወይ? አንቦክስ ስታረግ አታሳየንም ነው አይወድማ። እውነቱን አንቦክስ ሲያደርግ ማየት ነበረብን። ግን ያው እንደወረደ